ሰላም እንዴት ናችሁ? ናቲ ነኝ ከሀኬ ዩቱብ ዛሬ ይዤላችሁ የመጣሁት የኮምፒውተር እድገት ነው። ኮምፒውተር እድገቱ ምን ይመስላል የሚለውን አብረን እናያለን። ለመጀመሪያ ጊዜ ኮምፒውተር የተሰራው ቻይና ውስጥ ነው። ከ400 ዓመት ዓለም በፊት ቻይና ውስጥ የተሰራ ኮምፒውተር አባከስ እየተባለ ይጠራል። ከዛ በኋላ የተለያዩ ኮምፒውተሮች ተሰርተዋል። ልክ እንደ ፓስከልን የመሳሰሉ ልክ እንደ ፒዲፒ ናይክ ምናምን የመሳሰሉ ኮምፒውተሮች ተሰርተዋል ማለት ነው። አሁን ዛሬ ላወራላችሁ የፈለግኩት ምንድነው? የኮምፒውተር እድገት ከ1940 ጀምሮ ያለውን ነው። ነገር ግን ትክክለኛ ኮምፒውተር ስራ ላይ መዋል የጀመረው መቼ ነው? 1822 አካባቢ ነው ማለት ነው። 1822 አካባቢ ቻርልስ ባበጂ የተባለ ሰውዬ የመጀመሪያ ኮምፒውተርን ዲዛይን ያደረገ ማለት አናሊቲካል ኢንጂን የተባለ ኮምፒውተር ዲዛይን ማድረግ ችሏል ማለት ነው። ጄኔሬሽን ኦፍ ኮምፒውተር ላይ ስንመጣ አምስት አሉት። ከ1940 ጀምሮ ያሉትን አንድ በአንድ ፊቸራቸውን አሳያችኋለሁ። አብራችሁ ነው። ለምሳሌ 1940 ላይ አንደኛ ጄኔሬሽን ኦፍ ኮምፒውተር የምንለው ኢንቨንት ተደርጓል። ይህ ኮምፒውተር በሳይዝ እና በጣም ትልቅ የሆነ ኮምፒውተር ነው። ሲቀጥል የተለያዩ ፊቸሮች አሉት። ለካልኩሌሽን ፐርፐዝ የምንጠቀምበት እና በጣም ላርጅ የሆነ ኮምፒውተር ነው። ቫኪዩም ቱብን እንደ ሃርድዌር ኮምፖነንት ይጠቀማል ማለት ነው። ይሄ ቫኪዩም ቱብ ጥቅሙ ምንድነው? ኤሌክትሪክ ፍሎዎችን ምን ያደርጋል? ማኔጅ ያደርጋል ማለት ነው። ሌላኛው ኤግዛምፕሎች የምናያቸው አንደኛ ጀነሬሽን ኦፍ ኮምፒውተር ላይ የነበሩት ኤግዛምፕሎች እነማን ናቸው? አንደኛ ለምሳሌ ኢናይክ ወይም ኤሌክትሮኒክ ኑመሪክ ኢንተግሬትድ እንደ ኮምፒውተር የምንለው፣ ዩኒቫክ ወይም ዩኒቨርሳል አክሰለሬትድ ኮምፒውተር የሚባሉት አንደኛ ጄኔሬሽን ኦፍ ኮምፒውተር ላይ የነበሩት ናቸው ማለት ነው። ፔሪዱን ስናይ 1940 እስከ 1956 ዓመተ ምህረት ድረስ ያሉ ኮምፒውተሮች አንደኛ ጄኔሬሽን ኦፍ ኮምፒውተር ይባላሉ። የሚጠቀሙት ቋንቋ ደግሞ ማሽን ላንጉጅ ወይም ዜሮ እና አንድን ይጠቀማሉ ማለት ነው። ሌላኛ ሁለተኛ ጄኔሬሽን ኦፍ ኮምፒውተር ነው። ሁለተኛ ጄኔሬሽን ኦፍ ኮምፒውተር ፔሪዳቸው ስናይ 1956 እስከ 1963 ዓመተ ምህረት ድረስ ያሉ ናቸው። እነዚህ ደግሞ ከፈረስት ጄኔሬሽን አድቫንስድ ሆነው የወጡ ኮምፒውተሮች ናቸው ማለት ነው። ሌላ ፊውቸራቸውን ስናይ በሳይዛቸው ስሞል ናቸው። ከፈረስት ጄኔሬሽን ጋር ኮምፓር ስናደርግ በሳይዛቸው በጣም ትንሽ አነስ ያሉ ኮምፒውተሮች ናቸው ማለት ነው። ፈረስት ጄኔሬሽን ኦፍ ኮምፒውተር ላይ የነበሩት ቫኪዩም ቱቦች በትራንዚስተር ይተካሉ ሰከንድ ጄኔሬሽን ላይ ሲደርሱ። ይሄም ፋንክሽኑ ምንድነው? ኤሌክትሪክ ኮምፖነንቶቹን ወይም ፍሎዎቹን ማድረግ ነው ማለት ነው። ኮንትሮል ማድረግ ነው ማለት ነው። ኤግዛምፕሎቹም ስናይ አይቢኤም ወይም ኢንተርናሽናል ቢዝነስ 701 የምንላቸው፣ አይቢኤም 1620 ምናምን የምንላቸው ኮምፒውተሮች አንድ ሁለተኛ ጄኔሬሽን ኦፍ ኮምፒውተሮች ናቸው ማለት ነው። ሶስተኛ ላይ ስንመጣ ሶስተኛ ጄኔሬሽን ኦፍ ኮምፒውተር የምንለው 1963 እስከ 1971 ድረስ ያለው ነው ማለት ነው። ይሄ ኮምፒውተር አድቫንስ ሊሆን የወጣ ከአንደኛ ጄኔሬሽን ኦፍ ኮምፒውተር አድቫንስ ሊሆን የወጣ ኮምፒውተር ነው። እነዚህ የተለያዩ ኢንተግሬትድ ሰርኪዩቶችን ይጠቀማሉ በትራንዚስተር ቦታ። እነዚህ የተለያዩ ዳታዎችን ምን ማድረግ ማኔጅ ለማድረግ እና ኤሌክትሪክ ፍሎዎችን ኮንትሮል ለማድረግ እንጠቀማቸዋለን ማለት ነው። ኤግዛምፕሎች እነ ፒዲፒ የምንላቸው እነዚህ ፐርሰናል ዳታ ፕሮሰሰር የሚባሉ ኮምፒውተሮች፣ ሃኒዌል ምናምን የሚባሉ ኮምፒውተሮች ሶስተኛ ጄኔሬሽን ኮምፒውተሮች ናቸው ማለት ነው። አራተኛ ጄኔሬሽን ኦፍ ኮምፒውተር ላይ ስንመጣ 1971 እስከ አሁን ድረስ ወይም እስከ ፕሬዘንት ድረስ ያሉ ኮምፒውተሮችን ነው ፎርዝ ጄኔሬሽን ኮምፒውተር የምንላቸው። እነዚህ በጣም አድቫንስድ የሆኑ መልቲ ታስኮችን ፐርፎርም ማድረግ የሚችሉ ሞደርን የሆኑ ኮምፒውተሮች ናቸው ማለት ነው። እነዚህ ሃይ ሌቨል ፕሮግራሚንግ ላንጉጅ የሚጠቀሙ ናቸው ማለት ነው። ሃይ ሌቨል ፕሮግራሚንግ ላንጉጅ የሚጠቀሙ ኮምፒውተሮች ለምሳሌ እነ ፒሲ የመሳሰሉት፣ ላፕቶፕ፣ ዴስክቶፕ የምንላቸው፣ ሚኒ ሱፐር ኮምፒውተር፣ ማይክሮ ኮምፒውተር፣ ሜይን ፍሬም ኮምፒውተር የምንላቸው አራተኛ ጄኔሬሽን ኦፍ ኮምፒውተር ላይ ነው የሚመደቡት ማለት ነው። የመጨረሻው አምስተኛ ጄኔሬሽን ኦፍ ኮምፒውተር ነው። አምስተኛ ጄኔሬሽን ኦፍ ኮምፒውተር ፕሬዘንት እንደ ቢዮንድ ነው። አሁን እየተጠቀምን እንገኛለን። ወደፊት የሚመጣሉ ተብሎ የሚጠበቁ አሉ። ለምሳሌ እነዚህ ኤአይዎች የሚጠቀሙ ኮምፒውተሮች ፎር ኤግዛምፕል ሱፐር ኤአይ ምናምን የምንላቸው ወደፊት ይመጣሉ። ወይም አውት ስማርት ከሰው ልጅ በላይ ስማርት
የሆኑ ኮምፒውተሮች ይመጣሉ ተብሎ የሚጠበቁ ኮምፒውተሮች አሉ። እነዚህ ኳንተም ኮምፒውተር የመሳሰሉት፣ ሲሪ፣ አሌክሳ የመሳሰሉት አምስተኛ ጀኔሬሽን ኦፍ ኮምፒውተሮች ናቸው ማለት ነው። እነዚህ ፓራሌል የሆኑ ዳታዎችን ፐርፎርም ማድረግ የሚችሉ እና የተለያዩ ኮምፕሌክስ የሆኑ ዳታዎችን ናውሌጃችሁና ስኪላችሁ በመጨመር ዲሲሽን የሚሰጡ ኮምፒውተሮች ናቸው ማለት ነው። ራሳቸውን በራሳቸው ማኔጅ ኦርጋናይዝ ሌርን ማድረግ የሚችሉ ኮምፒውተሮችን አምስተኛ ጀኔሬሽን ኦፍ ኮምፒውተር ብለን እንጠራለን። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። እናት ነበርኩኝ አብራችሁ የነበርኩት። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ሰብስክራይብ፣ ሼር፣ ፎሎ እንዳይረሳ።